ሰላም ሰላም የተከበራችሁት የዩቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ስለ ካፕከት እናያለን። ይህን ይመስላል። እኔ በስልክ ነው የምጠቀመው። እናንተ ከፈለጋችሁ ፒሲ ላይ መጠቀም ይችላል። ሞር ካፕከት ስልክ ላይ በጣም አሪፍ ነው። አካውንት ክሬት ታደርጋላችሁ። ከዛ በኋላ እንደዚህ ይሄን ይመስላል የካፕከት ፌስ። ቪዲዮ ለማስገባት እቺን ከላይ የምትታየውን ፕላስ ምልክቷን ትነኩታላችሁ ወይም ኒው ቪዲዮ የሚል አለ። እሱን እንነካለን። ከነካም በኋላ እኛ ኤዲት ማድረግ የምንፈልገውን ቪዲዮ እንመርጣለን። ሁለት ኦፕሽን አለ፣ ቪዲዮ እና ፎቶ የሚል አለ። ቪዲዮ ፎቶ የሚል አለ ከላይ። እኛ የምንፈልገው ቪዲዮ ከሆነ ቪዲዮ ላይ ክሊክ አድርገን እኛ የምንፈልገውን ቪዲዮ ሴሌክት እናደርጋለን። ከዛ በኋላ ፓርት አድ የሚል አለ። አንድ ብቻም አይደለም እስከ 6 እስከ 7 ቢሆን እኛ የምንፈልገውን ቪዲዮ በሙሉ ሴሌክት አድርገን ማስገባት እንችላለን። ከዛ በኋላ ሴሌክት አድርገን ከጨረስን በኋላ አድ የሚል አለ። አድ የሚለውን እነካለን። ከዛ እንደዚህ ያስገባል። ከዛ በኋላ ብዙ አይነት ፌስ አለ። ኤዲት፣ አውዲዮ፣ ቴክስት፣ ኢፌክት፣ ኦቨርሌይ፣ ካፕሽንስ፣ ፊልተር፣ አጀስት እና ብዙ ነገር አለ። እስኪ ዛሬ የቻልነውን አይል እናያለን። ከዛ በኋላ ደግሞ ቀጣይ ጊዜ እናያለን ማለት ነው። ቪዲዮ እንደዚህ እናስገባለን። በመጀመሪያ ቪዲዮ እናስገባለን። ከዛ በኋላ ምንድን ነው የፈለግነው? ቪዲዮን ኤዲት ለማድረግ ነው ወይስ የማንፈልገውን ፓርት ለማውጣት ነው ወይስ ቪዲዮ ላይ ቴክስት ለመጻፍ ነው ወይስ ቪዲዮ ላይ ኢፌክት ለመጨመር ነው ወይስ ምንድን ነው የምንፈልገውን ነገር ከመጀመራችን በፊት ማወቅ አለብን። ለምሳሌ ቪዲዮን ኤዲት ማድረግ ብፈልግ ከፊት ኤዲት የሚል አለ። መቀስ የምትመስል ነገር አለች። እሷን እነካታለሁ። ከዛ እሷን ስነካት ስፕሊት፣ ቮሉም፣ አኒሜሽን፣ ኢፌክት፣ ዲሌት፣ ስፒድ፣ ቢትስ፣ ክሮፕ፣ ዱፕሊኬት፣ ሪፕሌስ፣ ኦቨርሌይ፣ አጀስት፣ ፊልተር እያለ ብዙ ነገር ያመጣል። ከዛ ምንድነው ስፕሊት ማለት? እኛ የማንፈልገውን ፓርት አያስፈልግም ብለን የምንፈልገውን ፓርት ከት አድርገን እናወጣለን። ለምሳሌ እኔ ከዚች እስከዚች የማንፈልገውን ፓርት እንደዚህ ከዚህ እስከዚች ማውጣት እፈልጋለሁ ቢል እዚች ጋር ስፕሊት የሚለውን እነካለሁ። ከዚህ እስከዚህ አልፈልግም ይውጣ ካልኩኝ እችን ክሊክ አድርጌ ዲሌት የሚለውን እችን እነካለሁ። ወደ ኋላ ለመመለስ ከፈለኩኝ ደግሞ እችን ቀስት ሲነካ ወደ ቦታ ይመለሳል ማለት ነው። ይሄ ማለት ስፕሊት ማለት ነው። እንዴት ስፕሊትን መጠቀም እንደምንችል በዚህ ማወቅ እንችላለን ማለት ነው። ከዛ በኋላ ቮሉም ድምፅ ለመጨመር ነው። ድምፅ እንዴት እንጨምራለን? ካፕከት ላይ ለምሳሌ ቮሉም በሚለው ላይ ክሊክ አድርገን እስከ መጨረሻ መጨመር እንችላለን። ለምሳሌ አሁን ያለው 100% ላይ ነው ያለው። ስለዚህ እስከ 1000 መጨመር እንችላለን። 10 እጥፍ መጨመር እንችላለን። እሱ ውስጥ ምን አለ? ሪዱስ ኖይዝ። ይሄ ማለት ሪዱስ ባክግራውንድ ኖይዝ ኢን ሴሌክትድ ክሊፕ። ለምሳሌ አንድ ቪዲዮ መረጥን። በዛ ቪዲዮ ላይ ጫጫታ አለበት ቪዲዮ ከሆነ ሪሙቭ አደርጋል። የማያስፈልገውን ሳውንድ ሪሙቭ አደርጋል። እሱን እንዴት ነው የምናደርገው? እችን ኦን እናደርጋለን። ከዛ በኋላ የማያስፈልገውን ሳውንድ ሪሙቭ አደርጋለን ማየት እንችላለን። ሪዱስ ኖይዝ የሚለውን እስከ 100 ቆጥሮ ወይም ኔትወርክ አክቲቭ ከሆነ ቶሎ ሊያስተካክልም ይችላል። እችን ካስተካከልን በኋላ ራይት እንላለን። ቮሉም እንዴት እንደምንጠቀም በደንብ አይተናል። ከዛ በኋላ አኒሜሽን የሚለውን አኒሜሽን ለምንድን ነው የምንጠቀመው? ቪዲዮን ለማሳመር ወይም የቪዲዮን ውበት ለመጨመር የምንጠቀመው ፓርት ነው ማለት ነው። ለምሳሌ ቪዲዮ ሲገባ እንዴት ይግባ፣ ቪዲዮ ሲወጣ እንዴት ይውጣ፣ ወይም ከጀመርነው እስከ መጨረሻ ቪዲዮ እንዴት ይቆይ የሚለውን በዚህ ማለት እንችላለን ማለት ነው። ስለዚህ ቪዲዮ ሲገባ ለምሳሌ እንደዚህ ማለት እንችላለን። ቪዲዮ ሲገባ እንደዚህ ይግባ። ሲወጣ ደግሞ ለምሳሌ ኦፕሽን አለ። ሲወጣ ደግሞ እንዴት ይውጣ የሚለውን ለማለት
ሲወጣ ደግሞ ለምሳሌ አክቲቭ አይደለም፣ ያው እየሰራ ነው። እንደዚህ ግባ፣ እንደዚህ ይውጣ፣ እንደዚህ ይውጣ እያልኩ ማዘዝ ይችላል። ብዙ አይነት ኦፕሽን አለ። ባይዜ ካፕካት ላይ ብዙ አይነት ኢፌክት ስላለ እነሱን መጠቀም እንችላለን። ኦር ኮምቦ ማለት ደግሞ ኮምቦ ቪዲዮ ከገባበት እስከሚወጣበት ድረስ እንደዚህ ይቆይ። ለምሳሌ እንደዚህ ይቆይ፣ ዳታው አክቲቭ አይደለም፣ እንደዚህ ይቆይ፣ እንደዚህ ይቆይ ማለት እችላለሁ ማለት ነው። ስለዚህ አኒሜሽን ለዚህ ያገለግላል። ኢፌክት ደግሞ ኢፌክት ሶስት አይነት ኢፌክት አለ። ቪዲዮ ኢፌክት፣ ቦዲ ኢፌክት እና ስታይል። ቪዲዮ ኢፌክት ማለት የቪዲዮን መልክ ለመቀየር፣ ለምሳሌ ቪዲዮ ላይ የሆነ ነገር ለመጨመር፣ ለምሳሌ አይታቸው እንደሆነ እንትን ለመጨመር የምንጠቀመው እንትን ነው ማለት ነው። ስለዚህ ብዙ አይነት አማራጭ አለ። ከነዚህ ለእኛ የሚሆነውን እኛ ቪዲዮ ጋራ የሚሄደውን መምረጥ እንችላለን ማለት ነው። ስለዚህ ቪዲዮ ኢፌክት እንላለን። ቦዲ ኢፌክት ደግሞ በሰውነታችን ላይ ወይም በቪዲዮ ላይ የሆነ እንትን ለመጨመር፣ ቦዲ ላይ የሆነ ነገር ለመጨመር የምንጠቀመው ኢፌክት ነው ማለት ነው። ሶስተኛ ደግሞ ስታይል ኢፌክት። ስታይል ኢፌክት ሶስተኛ ፓርት ነው ማለት ነው። ስለዚህ ኢፌክት ለዚህ ነገር እያገለግላል ማለት ነው። ድሌት ብዙ ነገር ድሌት ለማድረግ፣ ለምሳሌ ስፒልት ያርኩት ቪዲዮ አለ። ለምሳሌ ለኔ አይጠቅምም አያገለግልም የሚል ቪዲዮ አለ፣ አድርጌ የቆረጥኩት ቪዲዮ አለ። እሱን ድሌት ማድረግ ይችላል። እንደዚህ ስነካት ድሌት ሆኖ ይወጣል። ስለዚህ ያንን ደግሞ ወደ ቦታ ለመመለስ ከፈለኩኝ እችን ቀስቷን እነካለሁ፣ ወደ ቦታ ይመለሳል። ስለዚህ ይሄን ድሌት ብለን እንጠራዋለን። ስለዚህ ስፒድ ማለት ፍጥነት ለመቀነስና ለመጨመር የምንጠቀመው ፓርት ነው ማለት ነው። ፍጥነት እንዴት እንጨምራለን፣ ፍጥነት ደግሞ እንዴት እንቀንሳለን የሚለው በዚህ ማስተካከል እንችላለን። ስፒድ በሁለት መንገድ ማስተካከል እንችላለን። ማለት ኖርማሊ ሁሉንም በአንድ ወጥ ወይም ከዚህ እስከዚህ በፍጥነት ሄዶ ከዚህ እስከዚህ በዝግታ ይሄድ ማለት እንችላለን። ስለዚህ ኖርማል ከሆነ በወጥነት ቪዲዮ ይለቅ። ከዛ በኋላ ከርቪድ ከሆነ ኦር ቪዲዮን ከዚህ እስከዚህ በፍጥነት እንዲሄድ አድርገን ከዚህ እስከዚህ ደግሞ ይቀንስ ማለት እንችላለን ማለት። ስለዚህ ኖርማል እና ከርቭ ስፒድ ነው ማለት። ለምሳሌ ኖርማሉን ለምሳሌ ይሄ ማለት 1x 2x 5x 10x 100x የሚለው ምንድን ነው? ለምሳሌ ቪዲዮ 1x ባለበት ላይ ለምሳሌ እዚህ ላይ 2x ላይ ካቆምኩ በሁለት እጥፍ ቪዲዮ ስፒድ ይጨምራል ማለት ነው። 5 ላይ ካስቀመጥኩኝ ደግሞ በ5 እጥፍ ቪዲዮ ይንቀሳቀሳል ማለት ነው። እስከ 100 እጥፍም መጨመር እንችላለን። ስለዚህ ኖርማል ስፒድ ከሆነ በዚህ እንትን እንላለን። ለምሳሌ ከርቪድ ከሆነ ለምሳሌ ከዚህ እስከዚህ ለምሳሌ ብዙ አይነት ኢፌክቶች አሉ። እነሱን መጠቀምም እንችላለን። ግን ያው እንደዚህ ለምሳሌ ከዚህ እስከዚህ ጨምሮ እዚህ ጋር ይውረድ፣ እዚህ ጋር ደግሞ ጨምር እያለን እነዚህን ኢፌክት መጠቀም እንችላለን። ስለዚህ ስፒድ ለዚህ ያገለግላል ማለት ነው። ቢት ብዙም ቫልዩ ስለሌለ ክሮፕ ማለት ብዙም አዲስ አይሆንም። ለምሳሌ ቪዲዮ ምን አይነት ሼፕ ይኖረው፣ እንዴት ይቀመጥ፣ ሞር ከአሴፕት ሬሾ ጋር ስለሚመሳሰል በኋላ እናያለን። ስለዚህ ይሄን ይመስላል። በኋላ ደግሞ ቀረውን ፓርት እናያለን ማለት ነው።